ግሶናል አይደል እንዴ والله እስልምና ከጸጋዎች ሁሉ ትልቁ ጸጋ ነው والله ዱንያንም አላህ ለሚወደው ለማይወደው ይሰጣል ወንድሜ ዱንያ መሰጠት የመወደድ ወይም የመጠላት ምልክት አይደለም ዱንያ ለመሰጠት ችግር ላይ መውደቅ የመጠላት ምልክት አይደለም የመወደድ ምልክት አይደለም የመወደድ ምልክቱ ምንድነው ኢማን ነው አላህ ዱንያን ለሚወደውም ለማይወደውም ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲንን ኢማንን እስልምናን ግን አላህ ለሚወደው እንጂ ለማንም አይሰጥም ያ አላህ ሰጥቶ ወዶ በሰጠህ ዲን ተጠቀምበት ኑርበት እህቴ ኑርበት በተለያየ ነገር እንዳትሸነገይ አላህን አስደስቺ ቆይ አንዳንዱ ይላል 40 ዓመት ሲሞላኝ ተውብታለሁ እህቴም ቆይ ሂጃቤን በስነ ስርዓት ሳገባ የሆነ እንዲያትበይ ዛሬ ሞቱል ፉጃ ድንገተኛ ሞት ስንቱን ያሳደደ ነው ድንገተኛ ሞት በድንገት በቃ ማታ ተኝቶ ነበር ሞት የተባልናቸው ስንት ወንድሞች አሉ አብረን ተራይ ሰግደናል ብለን አሁን ኢሻ ሰግደናል አረ ወድቀን እኮ ዳዕዋ አብረን ስናዳምጥ ነበር ካፌ ላይ ማኪያቶ እኮ ስንጠጣ ነበር ላይብረሪ ነበርን ይላል ተማሪው ሁሉም ባለበት አረ ህክምና ላይ እኮ ሲያክም ነበር ራሱ እኮ ዶክተር ነበር ግን እኮ በቃ በድንገት ሄደ ይባላል ነው ለምን አጀል ነው አጀል ሲመጣ አንድ ወደዚህ አይደለም اذا جاء اجلهم لا يستأخرون ساعه ولا يستقدمون ሰዓቲቷ የቀረበች ሰዓት አንድ ሰዓት ወደኋላ ወደፊት የለም በዛው ሰዓት አጀል ይዞን ይሄዳል በዛው ሰዓት እንሄዳለን ስለዚህ ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት የቂያማ ምልክት ነው ድንገተኛ ሞት ከኛ ላይ ምን ይጠበቃል ከተባለ ሁሌ ዝግጁ ነን በምን በቃ 30 ሰዓት ሲጠራ እንሂድ ቆይ በኋላ ሰግደዋለሁ ብለን አጀላችን ይደርስብን ሳንሰግደው በምኑ ኳሱን ያያየ ነው ሱብሃንአላህ አንተ ኳሱን እኮ በዜና ተሰማዋለህ እከሌ ተሸነፈ በዜና በቃ ተሰማዋለህ ሰላት ግን ሄደች እቻውን ዛሬ ሰገርናት የመግሪብ ሰላት والله يوم القيامه ካልሆነ መስተቀር ተመልሳት መጣ እንደስም ነገ መግሪብ አለ ከነጎዲያ መግሪብ አለ የዛሬዋ የመግሪብ ሰላት ግን አበቃ ሄዷል መቼ ነው የሚመጣው يوم القيامه ልክናት ልክ አይደለችም አላህ ተቀበሏታል አልተቀበለትም يوم القيامه የዛኔ ነው የደሞዝ ቀን ነው የሚመጣው اليوم عمل ዛሬ ስራ የሚሰራበት አገር ነው ነገስ ነገ ደሞዝ የሚሰጥበት ነው ስራ ይሰራል አንድ ፈተና ተፈታኝ ተማሪ ፋይናል ነው ተብሎ ቆይ አሁን ላጥና ቢል አስተማሪ እሺ ብሎ መታጠናበት ጊዜ ተሰጥቶ ነበር አይደል እንዴ አሁን ግን ፋይናል የምትፈተንበት ነው አሁን የፈተና ውጤት የሚታወቅበት ነው የሚባለው አኺራም እንደዛ ነው አኺራ አንዴ ሱጁድ ላድርግ ብንል አይቻልም አንዴ ሱብሃንአላህ ብንል አይቻልም ፋይል ተዘግቷል አኺራ ምንድነው ደሞዝ ነው የሚሰጠው መልካም የሰራ በቀኝ እጁ ይሰጠዋል መጥፎ የሰራ እድለቢስ ከሆነ ደግሞ በግራ እጁ በኋላ በኩል ያ አላህ ነጃ ይበለን ስለዚህ ወሲሐተከ قبل سقمك وفراغك قبل شغلك አላህ ጊዜን ተጠቀምበት ቢዚ ከመሆን በፊት ዳሬ ጊዜ ሞት ተፈርዶበት በምን እንግደል ይባላል አይደል ጊዜያችን እንግደለው ጊዜ ይላሉ ዑለማዎች በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጣል ጊዜ በእስላም ቋንቋ ወርቅ አይደለም ሰይፍ ነው አንተን የሚገልህ ነው የሚያጠፋህ ነው በጥሩ ሁኔታ ካልተጠቀምክበት ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኒዕመታኒ መግቡን فيهما كثير من الناس ሁለት ኒዕማ በጣም አብዛኛው ሰዎች የሚዘነጓቸው ነገሮች ናቸው አሉ ማን الصحة والفراغ ጤንነትና ነፃ ጊዜ ትርፍ ጊዜ ጤናና ትርፍ ጊዜ አብዛኛው ሰው የሚዘናጋባቸው ግን አላህ ትልቁ ውለታ ይዋለልን እነዚህ ናቸው ጊዜን ተጠቀምበት ለዚህ ነው ሐሰን አልበስሪ በአንድ ምክር ላይ ሲመክሩ ምን ይላሉ የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ انما انت ايام مجموعه አንተ እኮ የቀናት ጥርቅም ነህ ስብስብ ነህ كلما مضى يوم ሁሌም በቀን አንድ ቤደ ቁጥር مضى بعدك ከፊሉ ከሰውነት ካንተነት እየተቀነሰ ነው የሚሄደው يسلمك الليل الى النهار ለሊቱ ለቀኑ አሳልፎ ይሰጣል ويسلمك النهار الى الليل እንደዚሁም ደግሞ ቀኑ ለሌሊቱ ይሰጣል حتى يسلمانك الى الاخره ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ ባንተ ላይ ይቀያየሩብሃል ጊዜ እንደዚህ ነው የቀናት ጥርቅም ነህ ሰው 40 አመት ሞላው እድሜ ሄደ እንደዚህ ይባላል አዎ 40 አመት ከሞላው 50 ከሆነ የተጻፈለት 10 አመት ነው የቀረው በቃ እየቀነሰ ነው አንድ አዳር ባደርን ቁጥር ወዴት እየቀረብን ነው ወደ ቀብር እየቀረብን ነው
በኪሎ ሜትር እንደምሳሌ 1000 ኪሎ ሜትር ነው ከተባለ እንደምሳሌ ነው እንደምሳሌ ቀብሩ 1000 ኪሎ ሜትር ነው ከተባለ በየቀኑ ያነጋን ወይ የሆነ ነገር ያደረግን ሲሄድን ከዛ ኪሎ ሜትር እየተቀነሰ ወዴት እንደርሳለን ወደዛ ቀብር እንደርሳለን ልክ እድሜያችን ነው ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ወደ ቀብር የሚያንደራድረን ነው ስለዚህ በጊዜ ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም በአራተኛ ደረጃ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣቱ በፊት አው ሀብትን ተጠቀምበት ሀብት ደስታም ሊያመጣ ይችላል አላህ ጋር ከተዋወክበት ከአላህ ከራክበት ግን ሀብቱ ራሱ የጭንቀት መፍለቂያ ነው የሚሆነው አንዳንዱ ሀብት ኑሮት አይታችኋል አውሮፓዎችን የሚበሉት ምግብ አንዱ ሲፈልግ አንድ ሀገር ከናገር ይንቀሳቀሳል በጣም ባለሀብት ተብሎ ምን ብሎ ነገር ግን ጭንቅ ይላቸዋል ለምን ከተባለ ሀብታቸውን አላህ በፈለገው መልኩ አያውሉትም አንደኛ ሁለት ከአላህ ጋር ተራርቀዋል ስለዚህ ቁጥር 1 አሜሪካ ላይ ሰው የሚጠፋበት ሰው በራሱን ህይወት የሚያጠፋበት አውሮፓዎች አፍሪካ እኮ አይደለም የሚጠፋው አፍሪካ በድህነት ነው የምትታወቀው እንደዛም ሆኖ ሰው የራሱን ህይወት የሚያጠፋው አውሮፓና አሜሪካ ነው ለምን ከተባለ ደስታ ፍለጋ ኸምሩን ጠጣ ዝሙትንም ፈጸመ ያልፈነቀለው ድንጋይ የለም መጨረሻ የደስታ ጥግ ብሎ ይተዳል በስለት ራሱን ይወጋል ያንቃል ባህር ውስጥ ይከታል በዛ ይሞታል አላ ቢዚክሪላህ ተጥመኢኑ القلوب على الله አዋጅንቁ አላህን በማውሳት ልቦናዎች ምን ይላሉ ይረካሉ ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው አላህን ርቀህ ደስታ የለም والله የፈለገ ገንዘብ ይኖር ለጊዜያዊ ነገር ተጣቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው አላህ ይነጥቀሃል አላህ ይነጠቀን ደስታ ማንንም አይሰጥህም አላህ የሰጠህን ደስታ ማንንም አይነጥቀህም ይሄን ወቀው ደስታ የውስጥ መረጋጋት ሰላም ማግኘት ጥሩ እንቅልፍ መተኛት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደው ለሊቱን ሰላም ያደረ አፊያ የሆነ አካባቢው ሰላም ይሆነለት እንደዚህም የለት ጉርሱን ያገኘ ዱንያን ባጠቃላይ ጨብጧታል አሉ ዱንያን ባጠቃላይ ሱብሃንአላህ ሀብትን ተጠቀምበት ሀብት ሲመጣ ዳዕዋ አለ ሲባል አው ለዳዕዋ የሚሆኑ ነገሮች አመቻች መስጊድ እየሰራን ጎደለ ሲባል አመቻች ዙር ማይክሮፎን ተበላሽቷል ተሯሯጥ እዛ ጋር የሆነ ዓሊም የሆነ ነገር ሆኗል ይጠይቅ አሳክም ማድረግ ያለብን አድርግ እዛ ጋር የሆነ ሰው እንትንሏል ተሯሯጥ ለምን እቺ ሀብት መታወጣት የአላህን ፊት ፈልገ የምትሰጠው ሀብት አላህ ዘንድ እየተራባ ወለደ حرام ነው አይደል حرام ነው ሰደቃ ግን ስታወጣ አላህ ዘንድ ይራባና ነገ የውመል ቂያማ በስቶ ታገኘዋለህ እኔ አንድ ሐዲስ ያጅበኛል ኸይር የሰራ ሸር የሰራ ነገ የውመል ቂያማ ይጸጸታል ሚል ሐዲስ አለ ኸይር የሰራው ለምን አሳነስኩት ብሎ ይጸጸታል ሲያየውዛ ለምን አሳነስኩት ይላል መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል ስለዚህ አንተ ገንዘብ በልተ የጨረስከው